አኑ ኢየሱስን መድኃኒታችን ኢየሱስ ክርስቶስን ይዛ መጣ። ከዚያን በኋላ በዚህ ተራራ ላይ ሆኖ እናቴ ሆይ ይችን ቦታ ወድጃታለሁ መርጫታለሁ ስሟንም በእኔና ባንቺ ስም ሰይሜያታለሁ አለ። ልጄ ሆይ ማን አልሃት ብትለው ስደተኛዋ ያምላክና ይቺ ቦታ ሙሉዋን ማለት ነው። ጽራሪያም ደርሳ ተባርካ ለመላኩ ለቅዱስ ዑራኤል የተሰጠኝ ቦታ ናት። ሌላ ኃይል አጋንንት የማይገባባት የጠላት የማይገባባት ነገስታት መእተው በኃይል መእተው የማይገቡባት ቦታ በኃያሉ በቅዱስ ዑራኤል የተጠበቀኝ ቦታ ናት። ሊቀ መላእክት ዑራኤል ከዚህ ቦታ ላይ ታላቅ ግዙፍ ዘንዶ ነበርና ከዚህ ጅራቱን ሳይነቅል ሲፈልገው እዚህኛው ጅረት ወርዶ ወጥቶ ይመለሳል ይላል። እንደ አንበሳ ይጮህ ነበር፣ እንደ ወፍም ደግሞ ያፏጭ ነበር። ቤተክርስቲያኗ የተሰራችው በአጼ ካሌብ ዘመነ መንግስት ቅዱስ ዑራኤል በጽዋው ቀድቶ ደሙ ወደ ምድር እንዳይፈስ ደቅኖ በጭራ ወደዚህ ዓለም ወደ ኢትዮጵያ ምድር መጥቶ ረጭቷል ጠቅላላ። ይሄንን ቦታ እንደው ድማ እየተመላለሰ ጠመቀው። ይችን ቦታ ሰይጣን ጠላት ሰፍኖባት የነበረውን ያንን ደምስሶ አጥፍቶ የመንፈስ ቅዱስ ቦታ ቀራንዮ ማለት እንግዲህ ጌታችን የተሰቀለበት ማለት ነው። ለምንድነው ቀራንዮ ተባለው? አንደኛ ደሙ ፈሷል፣ ሁለተኛ ደግሞ አጼ ዘርዓ ያዕቆብ ለ14 ቀን እዚች ቦታ ላይ መስቀሉን ይዘው ተቀምጠውባታል። የሰው ልጆች የዳኑበት የህሙማን ፈውስ የነፍስም የስጋ መዳኛ አድርጓታል። የመንፈስ ቅዱስ ቦታ አድርጎ ቀድሷታል። የቆምንበት ቦታ ቆጵሮስ ተራራ ይባላል። ቆጵሮስ ማለት ብዙ ተአምራት ያሉበት ተራራ ነው። ጽዋው የተሰወረበት እንዲሁም ለ13 ቀን የጌታችን መድኃኒታችን ኢየሱስ ክርስቶስ ግማደ መስቀል ያረፈበት ነው። አጼ ዘርዓ ያዕቆብ ይዞ መጥቶ ያሳረፈበት ነው። ብዙ ገቢረ ተአምራት የተፈጸመበት ነው። የብዙ ሰው መክሊት የብዙ ሰው ጸጋ የተመለሰበት ቦታ ነው። ምክንያቱም ጽዋው የተሰወረበት ስለሆነ እዚች ጋር ዘንዶ እዛ ጋር የታረደበት አለ፣ እናሳያቸዋለን። ሶስቱን ዘሎ 7 21 3 ከዘለሉ በኋላ መጥተው እዚች ጋር ጋደም ሲሉ መክሊታቸው ሰይጣን የደበቀባቸውን መክሊት የሚከፍትበት ቦታ ነውና ጸጋና እድሉን እንዲሁም እግዚአብሔር የሰጠውን ችሎታ አለ አይደለ እሱን የሚገልጽበት ቦታ ነው። ምክንያቱም የእውቀት መልአክ ስለሆነ አእምሮአቸውን ያበራላቸዋል ማለት ነው። አእምሮአቸውን ሲያበራላቸው ምን ይከሰታል? ሁሉን ነገር መስራት እንችላለን ማለት ነውና በብዛት በትምህርት ያሉ በስራ ያሉ እዚህ ጋር ትምህርት ያስቸገራቸው እዚህ ጋር ብዙ ነገር የተደረገላቸው አሉ። ከነዛ አንዱ ትልቁ ታምር የተደረገልኝ እኔ ነኝ ማለት ነው።